የጦር ሰራዊት ወታደር አቋቁማ አሸባሪው አይኤስን የገጠመችው ብቸኛዋ የኢራቅ ኦርቶዶክስ ቤተክርስቲያን ታሪክ። የህልውና አደጋ ይዞ የመጣው አይኤስ ቤተክርስቲያኒቱ ልጆቿን ከጥቃትና ግድያ ለመከላከልና ጉዳዩንም ለማስቆም ሁሌ ከማልቀስ ሮሮና ብሶት ከማሰማት ይልቅ የመፍትሄ አካል ይሆናል እያለችውን ራስን በራስ ለመከላከል ልጆቿን አሰልጥናና አስታጥቃ የመጣውን አደጋ ለመቀልበስ ቤተ ክርስቲያኒቱ በኢራቅ ምድር በዝግጅት ላይ ትገኛለች። ሁሌ ሞትና ግድያ እንዲሁም ስደት በተደራጀና በተናበበ መዋቅራዊ ጥቃት እየተገፉ ያሉት የኢራቅ ክርስቲያኖች ጎልያድን ሊገጥሙ የዳዊትን ወንጭፍ ይዘው ተነስተዋል። ሰላም የቻናላችን ቤተሰቦች፣ ዛሬ በዚህ ጉዳይ መረጃ አቀርብላችኋለሁ። ቻናላችንን ሰብስክራይብ እና ላይክ እንዲሁም ሼር በማድረግ እስከ ዝግጅቱ ፍጻሜ ድረስ አብራችሁን እንድትቆዩ እጋብዛችኋለሁ። ሙልጌታ ስዩም ነኝ። In the fight against the Islamic State group, the country's Christians have been coming together and forming ፍራንስ 24 የተባለው ዓለም አቀፍ ሚዲያ በኢራቅ ውስጥ ክርስቲያኖችን ኢላማ አድርጎ እየመጣ ያለውን አሸባሪውን አይኤስን ለመከላከል እንዲሁም ለመግጠም የኢራቅ ኦርቶዶክሳውያን ክርስቲያኖች የባቢሎን ብርጌድ የተሰኘ የጦር ሰራዊት አቋቁመው ወታደራዊ ስልጠናና ዝግጅት ሲያደርጉ ለዓለም ሕዝብ የተሰራጨ ዜና ነው። በአረቡ ዓለም በተለይ በኢራቅ ምድር ካለው አጠቃላይ ሕዝብ ከ1.5 ሚሊዮን የማይዘል ቁጥር ያላቸው የኢራቅ ክርስቲያኖች በእምነታቸውና ኢየሱስ ክርስቶስን አምላክ አድርገው በማመናቸው ምክንያት ከሳዳም ሁሴን መውደቅ ጀምሮ እየደረሰባቸው ያለው መከራና ስቃይ የተለመደ ቢሆንም ከቅርብ ዓመታት ወዲህ ግን እንደ አይኤስ ያሉ ቡድኖች በክርስቲያኖች ላይ ይዘውት የመጡት ስጋት እጅግ ከባድና አስጊ በመሆኑ ከ1% የማያልፉትን ክርስቲያኖችን ታሪክ አድርጎ የሚያጠፋ ቅርሶቿንም የሚያወድም መሆኑ የታያቸውና አደጋውን ቀድመው የተረዱት የቤተ ክርስቲያኒቱ ልጆች የመጣው ይህደው ሁሉ የጥቃት በትሩን እያሳረፈብን ሮሮና ችግር እያወራን ሰሚ በሌለው ዓለም ውስጥ ከምናላዝን ከምናለቅስ በእግዚአብሔር ፈቃድ ተደራጅተንና ሊበላን ሊውጠን የመጣውን ኃይል ከግስጋሴው መግታት ይኖርብናል በማለት በሰሜናዊቷ የኢራቅ ከተማ ሞሱል ውስጥ መነሻውን ያደረገ የጦር ሰራዊት አቋቁመው በተጠንቀቅ በዝግጅት በግዳጅ ላይ ይገኛሉ። የኢራቅ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልጆች ይህ የባቢሎን ብርጌድ የተሰኘው የጦር ሰራዊት እዝ ከተራ አማኝ ክርስቲያን ጀምሮ በኢራቅ ውስጥና በሶሪያ እንዲሁም ከኩርዶች የተሰባሰቡ ከፍተኛ ወታደራዊ ማዕረግ ያላቸው የጦር መኮንኖች የተሰባሰቡበት ብርጌድ ሲሆን የኢራቅ ክርስቲያኖችን የመኖርና ያለመኖር የወደፊት ዕጣ ፈንታን የሚወስን ከአይኤስ በኋላ ለሚመጣው ለሌላው ተረኛ አሸባሪ መልእክት የሚሰጥ አስተማሪ ዝግጅት በማድረግ መደራጀት፣ መሰባሰብ ለኃይለኛውም ለደካማውም መከታ ኃይል እንደሆነ በመረዳት ዕለት ዕለት አካባቢያቸውን በንቃት በመጠበቅ ለአቅመ ደካማ ክርስቲያኖች ጋሻ በመሆን በመጣበት መንገድ ሊመልሱት ከስልጠና እስከ መረጃ ልውውጥ ድረስ በምሽጎቻቸው ውስጥ ሆነው ታጥቀው ነቅተው ይጠብቃሉ። የኢራቅ ኦርቶዶክስ ክርስቲያን ወታደሮች ትንሽ ናቸው፣ ቁጥራቸው ደግሞ አናሳ ነው ብሎ የናቃቸው በአይኑም አይቶ መዝኖ የጣላቸው አሁን ካልተደራጀው አብዛኛው የኢራቅ ሕዝብ በላይ አይኤስ መጣ ብሎ በድንጋጤ በርግጎ ከተበተነው አብዛኛው የሀገሬው ሰው ቁጥር በላይ የተደራጁት የተዘጋጁት የተናበቡት ጥቂቶቹ ክርስቲያኖች ቀድመው በመደራጀታቸው በአብዛኛው የኢራቅ ሕዝብ ላይ የመዋቅርም የስነ ልቦናም የዝግጅትም ብልጫና የመፈራት ግርማ ሞገስ ተላብሰዋል። የኢራቅ ኦርቶዶክስ
ክርስቲያኖች አሁን በኢራቃውያን ክርስቲያኖች ዘንድ ሰርገኛ መጣ በርበሬ ቀንጥሱ አይነት የክረምትና የሰንበት አይነት ወከባና ሽሽት ውስጥ የሉም። መከራና ስቃይ መጣ ብለው በየሚዲያው ችግር በመተንተን ሐዘን እያወራ ፈቀቅ የማያደርግ የማይታይ የማይጨበጥ የማህበራዊ ሚዲያ ጋጋታና ዘመቻ ላይ የተጣደ እርስ በርሱ እየተወነጃጀለ የተወቃቀሰ የቤተ ክርስቲያኒቱ ተቋም መሪ አመራር መምህር የለም። ለመጣባቸው የህልውና አደጋ የቤተ ክርስቲያንን አገልግሎት ለሚገታ ከባድ ችግር መፍትሄውን አስቀምጠው ወደ ሥራ ልጆቻቸውን አስተባብሮ በማስገባት ትግል ጀመሩ እንጂ የኢራቅ ጥቂቶቹ አይን የማይሞሉት አናሳዎቹ ክርስቲያኖች ወታደራዊ ስልጠና ወስደው ከነሙሉ ትጥቃቸው ወደ ማንም ደጅ ወደ የትም ቦታ ለጥቃትና ለብቀላ አልተንቀሳቀሱም። አባቶቻቸው እያወራረሱ ያቆዩላቸውን ቤተ ክርስቲያን ሊያጠቃ በመከራና በብዙ ተጋድሎ የተሰበከውን የወንጌል አገልግሎት በአሕዛብ ከንቱ ትምህርት ሊተካ ከበራቸው ከቀጥራቸው የሚመጣውን ለመመለስ ድጋሚ እንዳያስብ መቀጣጫ አድርገው ለማስተማር አካባቢያቸውን፣ ከተማቸውን፣ ቤተ ክርስቲያናቸውን ከቦታቸው ከደብራቸው ከቀጥራቸው ሆነው የኢራቅ ክርስቲያኖች ይጠብቃሉ። ይህ በብዙ ቁጥርና ኃይል የተደራጀ የኢራቅ ክርስቲያኖች ራስን በራስ የመከላከል ዝግጅት በጉልህ መጣ እንጂ ዛሬ ላይ በየቤተ ክርስቲያኑ የሰለጠነ ዘበኛ ወይም ጥበቃ የምንላቸው ኃይሎች የጦር መሳሪያ ተሰጥቷቸው የጥበቃ ማማ ተሰርቶላቸው በየአጥቢያ ቤተ ክርስቲያን ውስጥ የተቀጠሩት ለጥበቃ እንጂ ለደፈጣ ውጊያ እንዳልሆነ ግልጽ ነው። የኢራቅ ክርስቲያኖችም የታጠቁት የሰለጠኑት ከወታደራዊ ቅርጽና ቁጥር በላይ የሆነ ብልጫ ያለው መዋቅር ቢኖራቸውም የመዋጋት ሳይሆን ራስን የመከላከል ቤተ ክርስቲያኒቱን ለትውልድ ለቀሪው ዘመን የማሸጋገር ዓላማ አንግበው ተነስተዋል። የኢራቅ ክርስቲያኖች የወሰዱት ወታደራዊ ዝግጅትና የመፍትሄ መንገድ በብዙዎች ዘንድ መነጋገሪያና መወያያ ከመሆን አልፎ በዓለም አቀፍ ሚዲያዎች ጭምር የፊት ገጽ ሽፋንና የዜና ዘገባ እስከ መሆን የደረሰ ተጋድሎ እንዳደረጉ እንዲህ ተዘግቦላቸዋል። Dire circumstances have recaptured a Christian region in the north of the country. Caracas have just welcomed some Iraqi Christian asylum seekers into their country. When terrorists targeted their neighborhood and churches. The situation has caused many Iraqi የችግሩን አሳሳቢነትና ክብደት ተረድተው በሚዛናዊነት ለጉዳዩ የዜና ሽፋን የሰሩት ሚዲያዎች ሌሎችንም ያነቃና ያደራጀም ሥራ ሰርተዋል። ማንም ባኮረፈ ማንም የፖለቲካ ጥያቄ ይዞ በተነሳ ኃይል የመጀመሪያው የጥቃት ዓላማ ቤተ ክርስቲያንና ክርስቲያኖች መሆን እንደሌለባቸው የኢራቅ ክርስቲያኖች ጥቂቶቹ አማኞች ለተቀሩት ለሌላው ዓለም ራስን የመከላከል ለትውልድም ቤተ ክርስቲያንና ሐዋርያዊ አገልግሎትን የማስቀጠል አገልግሎትን ትምህርት የሰጠ ሥራ ሰርተዋል። አይኤስ የተባለው ቡድን በደረሰባቸው አካባቢዎች ያደረሳቸው ውድመትና የክርስቲያኖች ሞት ቀላል የሚባል አልነበረም። የብዙ ክርስቲያን ቤቶችን ሀብትና ንብረታቸውን ሲያወድም በአንዳንድ አብያተ ክርስቲያናት ደግሞ ቅርሶችን ከማጥፋት እስከ ማቃጠል እንዲሁም የክርስትና ምልክት የሆኑ ነገሮችን በማጥፋት ብዙ ጉዳት ማድረሱ ዛሬ ላይ ላሉ የባቢሎን ብርጌድ ወታደራዊ ክንፍ መመስረት ምክንያት ሊሆን የቻለ ጉዳይ ነው። ቢሆንም ግን በእነዚህ የኢራቅ ክርስቲያን ወታደሮች ብርቱ ጥረትና ትግል ከጥፋቱ እየሸሸው ወደ ኋላም ተጉዞ የያዛቸውን ከተማ ለቆ ያፈገፈገው አሸባሪው አይኤስ እየተበታተነ ሲወጣ በመደራጀታቸውና በጥንካሬያቸው የመጣባቸውን መከራ የቀለበሱት ክርስቲያኖች ወደ ከተሞቻቸው በመመለስ አብያተ ክርስቲያናቸው ውስጥ ገብተው በውድመቱ እያዘኑ ምስጋና፣ ጸሎት፣ መስዋዕት፣ የሻማ ማብራት ስነ ስርዓት አቅርበዋል። የቤተ ክርስቲያናቸውን የጉልላቱን መስቀል
አይኤስ እንዳወረደው አልቀረም። እንደገና ወታደሮቻቸው በክብር ሊተክሉት ችለዋል። የኢራቅ ክርስቲያኖች ከድህረ ጦርነት በኋላ ሁሌ ከሚያከናውኗቸው መንፈሳዊ ተግባራት ውስጥ እጅግ ስማቸው ገኖ እንደ ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች የጥምቀት በዓል አከባበር ሁሉ በታላቅ ድምቀት በአደባባይ የሚያከብሩትን የበዓለ ሆሳዕናን የበዓል ቀንን በተለመደው የአከባበር ስርዓት ከተማው እስኪጨናነቅ ጎዳናው ሞልቶ እስኪጠባቸው ድረስ ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ እንደ ጥንቱ ዘመን ማክበራቸው ይጠፋሉ፣ ይበተናሉ ያላቸውን ሁሉ ያስደመመ ያስደነቀ እጅን በአፍ ላይ ያስጫነ ትንግርት የኢራቅ ክርስቲያኖች ሰርተዋል። ኢራቃውያን በዚህ የሆሳዕና በዓል ሁሉም የሀገሩን የባህል ልብስ ለብሶ አምሮና ተውቦ የዘንባባ ዝንጣፊ ይዘው ቅዱሳን ስዕላትን ተሸክመው የጌታን ታላቅነትና ክብር እያወጁ በዝማሬ በእልልታ በሆሳዕና ዕለት የኢየሩሳሌም ሕዝብ እንዳቀረበው አይነት ምስጋና ባቢሎን እስክትናወጥ ድረስ ምስጋና፣ ዝማሬ፣ እልልታ ለንጉሡ ለቅዱሱ ለኢየሱስ ክርስቶስ ያቀርባሉ። በብዙዎቻችን ዘንድ የእስልምና እምነት አለባበስ ብለን የምናውቀው ልብስ የወንዶች ሻሽ ጥምጥም፣ እኛ ሀገር የእስልምና እምነት ተከታዮች ሃይማኖታዊ አልባሳት ይመስላል እንጂ ልብሱ የባህል እንጂ የሃይማኖት መገለጫ እንዳልሆነ ከእነዚህ ኢራቃውያን ክርስቲያኖች የአለባበስ ባህል እንረዳለን። በዚህ የኢራቃውያን የሆሳዕና በዓል አከባበር ውስጥ እነዚህ ከፊት ጥምጥም አድርገው ደግሞ በእጃቸው መስቀል ተሸክመው የምንመለከታቸው ክርስቲያኖች እንጂ ሙስሊሞች አይደሉም። ልብሱ ደግሞ የባህል ልብሳቸው እንጂ የእምነት መገለጫ እንዳልሆነ ከታሪክና ከኢራቃውያን የባህል ልብስ አለባበስ እንረዳለን። የኢራቅ ክርስቲያኖች ጥንካሬያቸው እንደ ቁጥራቸው እየሳሳ እና ያነሰ አይደለም። ከሀገሪቱ 1% የሚሆነውን ቁጥር ይዘው በሳዳም ሁሴን የአገዛዝ ዘመን እስከ ምክትል ፕሬዝዳንትነት ድረስ የመጣ ታሪክ አዚዝ የተባለ ክርስቲያን ምክትል ፕሬዝዳንትን ኢራቃውያን ክርስቲያኖች አፍርተዋል። በሀገሪቱ ውስጥ ባለው እጅግ የተወሳሰበ የጸጥታና የደህንነት ችግር ውስጥ ሆነው ከመንግስታዊ መዋቅር እስከ አሸባሪዎቹ አልቃኢዳና አይኤስ ቡድኖች ድረስ ከመገለል እስከ መገፋት ከመገደል እስከ መታሰር የሚደርሱ መከራዎችንና ስቃዮችን እየተቀበሉ የእውነትን ወንጌል የመዳንን ቃል በልባቸው ይዘው በባቢሎን ምድር በከለዳውያን ሀገር በታላቂቱ የነነዌ ከተማ ፍርስራሽ በኤፍራጥስና ጤግሮስ ወንዞች ማዶ የባቢሎንን ሳይሆን የጽዮንን ዝማሬ እየዘመሩ የዓለም መድኃኒት የሆነውን ኢየሱስ ክርስቶስን እያመለኩ ለስሙና ለክብሩም እየሰገዱ በስሙ የሚመጣውን መከራና ስቃይ ደግሞ እየተቀበሉ እየተገፉ እየታሰሩና እየተገደሉ ይኖራሉ። ዛሬ ላይ በግልጽ የመጣባቸውን የስጋት መከራና ፈተናን ኢራቃውያን ክርስቲያኖች በተናበበ መንፈሳዊና ወታደራዊ ግዳጅ በግልጽ በመስራታቸው ለሃይማኖታቸውና ለቤተ ክርስቲያናቸው ሲሉ በከፈሉት መስዋዕትነት ለሌሎች ወንድምና እህቶቻቸው እያደረጉት መታደግ ታሪካቸውና የፈጸሙት ገድል ከጥቂቶች ለብዙዎች ምሳሌና አርአያ ሆኖ ዓለምን እያስገረመ ያነጋገረ ያስደመመ ጥቂቶቹ አናሳዎቹ 1% የማይሞሉት የኢራቅ ክርስቲያኖች እጅግ ግሩም የሆነ ስራን ሰርተው ከአይኤስ እጅ ሊተርፉ ችለዋል። ያልተደራጁት ብዙዎች ደግሞ ዛሬም በጥቃትና በችግር ውስጥ ሆነው ከራሳቸው ይልቅ ሌሎችን መፍትሄ አድርገው በርቀት ይጠባበቃሉ። ይቆየን። ይህን የንጋት ኮከብ ሚዲያን መልእክት የምትሰሙ ቻናላችንን ሰብስክራይብ፣ መልእክቱም ለሁሉ ይደርስ ዘንድ ላይክና ሼር ታደርጉት ዘንድ በእግዚአብሔር ፍቅር እጠይቃችኋለሁ። ሙልጌታ ስዩም ነኝ። ይቆየን።